ሰው የሚፈልገውን ነገር ወይም ደግሞ ሰው የሚፈልገውን ኮንተንት እንዴት ልታቀው ቻልክ? እንዴት የሰው አቴንሽን ልታገኝ ቻልክ? እንዴት ነበር አጀማመርህ? አንድ ቀን ነው ፖስት ያላደረኩት፣ እሱ መብራት ጠፍቶ ነው ፖስት ያላደረኩት እንጂ ይኸው 2 ዓመት ስትሬት ፖስት አድርጌያለሁ። ከዛ ውጪ ግን ኃይለአብ ማን ነው? ያቺን ኤርሾ አይተን ይሄ ኤርሾ እኮ ይሄ የሚበራው ነገር እኮ እንደዚህ ነው የሚል ማብራሪያ ከሰጠሁት በኋላ እንዴት አወቃለሁ ማለት አንተ አታውቅም እንዴ አልኩት። ይሄ ንግድ ላይ ብዙ ሰዎች ሊጠቀሙት የሚችለው አንድ ትሬድ ነው ወይም ደግሞ አንድ ቲፕ ነው። አንድ ነገር ነበረችኝ ከሷ ነው ይሄ ነገር ያመጣሁት እና የሚሉ ነገሮች ብዙ ጊዜ በጣም የተለመዱ ናቸውና ሰው ከዜሮ ካልጀመረ የሚሳካለት እስከማይመስለው ድረስ ብዙ ሳሽሬት ተደረገ። ከሊስትሮ ተነስቼ ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? በያላችሁበት እንግዲህ እኔ ኃይለአብ ነኝ። ነጋዴው የተሰኘው የመጀመሪያው በንግድ ዓለምና በንግድ ዙሪያ የሚያጠነጥረው የመጀመሪያው ፖድካስት ኤፒሶዳችንን ዛሬ እንቀርጻለን ማለት ነው። ኃይለአብ ማባላው ለማታውቁኝ እንግዲህ በተለያዩ በሶሻል ሚዲያ ላይም ሆነ በተለያዩ በምታውቁኝ በሚዲያዎች ላይ በጂኦፖለቲክስ በኒውስ እንደዚሁም ደግሞ በአንዳንድ የጦርነት ዜናዎች ላይ እንግዲህ በፈጣን አፕዴቶቼ እናንተ ጋር በመድረስ ልታውቁኝ ትችላላችሁ ማለት ነው። ዛሬ በብዛት ጦርነት ከጎን ያው ዮሐንስ አብራራላችኋል። ዮሐንስ ባላለው እኔ ላለፉት 4-5 ዓመታት ፕላስ ኦቨር ሚዲያ ሶሉሽን በሚባል ድርጅት በማርኬቲንግ ዓለም ላይ ብዙ ስንንቀሳቀስ ቆይተናል። ትላልቅ የሚባሉ ድርጅቶችን ጨምሮ የተለያዩ ድርጅቶች ጋር አብረን ስንሰራ ቆይተናል። አሁን ደግሞ በሚዲያ ላይ ዶክመንት አድርገን የንግድን ፕሮሰሶች ንግድ ዓለም ላይ ያሉ ሰዎችን አምጥተን ኢንተርቪው የምናደርግበትን የሚዲያ ነጋዴው ፖድካስት ብለን ጀምረናል ማለት ነው። የነጋዴው ፖድካስት ዓላማው አንተም እንድትረዳው ሁላችሁም ደግሞ እንድታውቁት ንግድን ኢትዮጵያ ውስጥ ማስፋፋት የሚቻልበት ነገር ዓለም ላይ ትልቁን ኢኮኖሚ የሚያንቀሳቅሰው አንዱ ንግድ ነው። ስለዚህ አንተም በጂኦፖለቲክስም በኒውስም በኔ ሳይድ ደግሞ የተለያዩ በንግድ ዙሪያ ላይ በማርኬቲንግ ዙሪያ ላይ ያለንን እውቀት አብሮ በማምጣት ከዛ ደግሞ ንግድ ላይ ዓለም ላይ ደግሞ ትላልቅ የሚባሉ ስራዎችን ሲሰሩ የነበሩ ከንግድም ደግሞ ውጪ ለንግድ የሚጠቅሙ ማይንድሴት ያላቸውን ሰዎችን ደግሞ እዚህ በማምጣት ኢንተርቪው የምናደርግበት ነው ማለት ነው። ኢን ጀነራል ነጋዴው የሚባለው ሀሳቡና እንትኑ ይሄ ነው ማለት ነው። ስለዚህ ዛሬ ሶፍት ላውንች ነው የምናደርገው ማለት ነው። እኔና እሱ ነው ተቀምጠን ትንሽ ስለዚህ ፖድካስት ገለጻ የምናደርግላችሁ። ኃይለአብ ቲክቶክ ላይ በጣም ብዙ ሰዎች ያውቁሃል፣ በጂኦፖለቲክስ በኒውስ ያውቁሃል። ከዛ ውጪ ግን ኃይለአብ ማን ነው የሚለውን ነገር እንደ ኢንትሮዳክሽን እስኪ ስለራስህ የተወሰነ ነገር በለን። በጣም ከባድ ጥያቄ ብዬ የማስባቸው ነገሮች ከጥያቄዎች መካከል ስለ ራስ ንገረን የሚባል ጥያቄ ነው። ስለ ራሴ ምን የሚሉ ነገሮች ይመጣሉ። ኃይለአብ እንግዲህ ወጣት ነው። አዲስ አበባ ነው ተወልዶ ያደገው። በትምህርቱም ላይ ጎበዝ የነበረ ተማሪ ነበር። ያው ብራግ ለማድረግ ሳይሆን የምር ነው። ይሄ የምታውቁኝ ያላችሁ ችግር የለም። ጎበዝ ተማሪ ነበርኩ። ብቻ ያው በህይወት መንገዱ በህይወት አጋጣሚ አሁን ብቻ ሚዲያ ላይ ኤንዳፕ አድርጌያለሁ እና የሚዲያ ከመጀመሪያም በኋላ ነው አይ ቲንክ ብዙ የህይወት መንገዶች ተስተካከሉልኝም ለማለት የምችለው፣ ብዙ ሰዎች ማገኘው ልል የምችለው። ብዙ እንዴት ነው ውጣ ውረድ ነው የሚባለው። ያን ያህል ውጣ ውረዶች እንደው ፈጣሪ ሲልኝ እንደው በደንብ ሚዲያው ኢትዮጵያ ውስጥ እየዘለቀ የመጣበት ሰዓት ላይ ነበር ሚዲያ የጀመርኩት። ሚዲያ መጀመሪያ የጀመሩ ሰዎች ያዩትን ስትራግሎች አይቻለሁ ብዬ አላስብም። ፐርሰናሊ ሚዲያው በደንብ ከጀመርኩ አሁን ቅርብ ጊዜ 2 ዓመት ይሆነኛል። ስለዚህ በ2 ዓመት ውስጥ ነው እንግዲህ እንደዚህ አሪፍ። ሰው የሚፈልገውን ነገር ወይም ደግሞ ሰው የሚፈልገውን ኮንተንት እንዴት ልታቀው ቻልክ? እንዴት የሰው አቴንሽን ልታገኝ ቻልክ? እንዴት ነበር አጀማመርህ? አጀማመሬ በፊት ከምሰራው ስራ ጋር ነበር። በፊት ከምሰራው ከዚህ ከቲክቶክ ውጭ ከሚዲያ ውጭ የሚሰራው ስራ ነበርና ስለሱ ኮንተንት ክሬት ለማድረግ ሞክር ነበር መጀመሪያ አካባቢ። ለምሳሌ እንዴት ነው የስኮላርሺፕ ጉዳዮች ምን ይመስላሉ፣ እንዴት ነው ስኮላርሺፕ የሚገኘው፣ ዶክመንቶች ምን ይመስላሉ፣ ፓስፖርት እና የሚሉ ነገሮች ከሱ ነበር ጀመርኩትና የሆነ ቀን ቁጭ ብዬ ነው በቃ ወደዚህ ወደ ጂኦፖለቲክስ እና ወደዚህ መጀመሪያ ወደ ጀት ምናምን ቴክኖሎጂዎች ስገባ ቁጭ ብዬ ኤርሾ እያየን ነበረ ከአንድ ጓደኛዬ ጋር እና ያቺን ኤርሾ አይተን ይሄ ኤርሾ እኮ ይሄ የሚበራው ነገር እኮ እንደዚህ ነው የሚል ማብራሪያ ከሰጠሁት በኋላ እንዴት አወቃለኝ ማለት አንተ አታውቅም እንዴ አልኩት። አይተውት ሁሉም ሰው የሚያውቀው ነገር ነበር የመሰለኝና እቺ ነገር ላይ ክፍተት አለች እስቲ ዝም ብዬ ሰርቼው ሊው ብዬው ሰራሁት። ቫይራል ነው ወደረ። እቺ ነገር አሪፍ ነች ሰው ይፈልገዋል ማለት ነው ብዬ እንግዲህ በኋላ አላቆምኩም። አንድ ቀን ነው ፖስት ያላደረኩት፣ እሱ መብራት ጠፍቶ ነው ፖስት ያላደረኩት እንጂ ይኸው 2 ዓመት ስትሬት ፖስት አድርጌያለሁ። ጋፕን ፈልጎ ወይም ደግሞ የሆነን ክፍተት መድፈን የሚባለው ነገር ቢዝነስ ላይም
አስፈላጊ የሚባል የማርኬት ፊትን ለማግኘት ወይም ደግሞ የሆነን ፕሮዳክት የሆነን ሰርቪስ የተለያዩ ድርጅቶች ትላልቅ የሚባሉ ድርጅቶች አሁን አድገው ስናያቸው በብዛት የመጡት የሆነ ክፍተት አይተው ያንን ክፍተት እንድፈ ነው ከሚል ነው እና በተመሳሳይ አንተ ጋም ያንን እንትን ሁሉም ሰው ማያውቀው ከሆነ ልስራው የሚል አይነት እንትን አይቻለሁ እና ይሄ ንግድ ላይ ብዙ ሰዎች ሊጠቀሙት የሚችለው አንድ ትሬድ ነው ወይም ደግሞ አንድ ቲፕ ነው። የሆኑ ክፍተቶች ካሉ እንዴት ያንን ክፍተት ልሙላው፣ ምን አይነት መፍትሄ ይዤ ልምጣ ለዛ ክፍተት የሚለው ነገር ቆንጆ ነገር ይፈጥራል። በዚህ ክፍተት መፈለግ ብቻ ሳይሆን ክፍተት መፍጠርም ያስፈልጋል። አንዳንዴ እንዴት ማለት ቢዝነስ ላይ ክፍተት መፍጠር፣ ለምሳሌ እኔ አንድ ፕሮዳክት ካለኝ ወይ ደግሞ አንድ ሰርቪስ ካለኝ ያ ሰርቪስ አንተ ባለመጠቀም ህይወት ላይ ችግር እንዳለ አሳያለሁ፣ ክፍተት ፈጥርባለሁ ማለት ነው። ለዚህ ያን ክፍተት ለመሙላት ማጋት መጣለ አንተ ጋር። ይሄም አንድ እንትን ነው። ክፍተት መፈለግ ብቻ ሳይሆን መፍጠርም የሚቻልበት ምን ለማለት መሰለን የፈለኩት ቫልዩ ወይም ደግሞ ንግድ ማለት የሆነ ቫልዩ አቅርበህ የምታገኘው ኤክስቼንጅ ነው። ድሮ የሆነን በግዢ መጥቼ በፍየል ልቀይር እችላለሁ። ያ እንደ ንግድ ሊታይ ይችላል። ከዛ ደግሞ አሁን እየቆየ ሲመጣ ብር ይዤ መጥቼ የሆነን ሰርቪስ ካንተ ወስዳለሁ፣ ከዛ ያንን ብር እከፍልሃለሁ የሚል ሆነ። ሰው ግን የሚፈልገው ነገር ብዙ ድርጅቶች ተመሳሳይ በተለይ ኢትዮጵያ ውስጥ ከላይ ያዋጣታልና ልክፈተው የሚል ሳይክል ላይ ያለው ብዙ ጊዜ ደግሞ አንዴ ያዋጣ ነገር ሁሌ ያዋጣር ማለት አይደለም። ኦልሬዲ ደግሞ ማርኬት ፊቱንም አግኝቶ ሊሆን ይችላል እና አንተ ያነሳው ፖይንት የተመቸኝ ሁሉም ሰው ማያውቀው ከሆነ ልስራው የሚለው ለምሳሌ አንድ የሚያስፈልግ ነገር ይሄ ማይክ ለምሳሌ ብዙ ሰው ጋር ከሌለ የብዙ ሰው ችግር ከሆነ ባመጣው ሞር ጥሩ ነው የሚልም ማይንድ ሴት እኛ ሀገር ቢፈጠር ጥሩ የሚባል የንግድ እንትን ይሆናል ብዬ ስላሰብኩ ነው። ስለዚህ ክፍተት መፍጠር የሚባለው ነገር ተወው ነው። ክፍተት መፍጠር የተፈጠሩትን ብንደፍን ያው ብዙ ነው። ባይዘ ዲማንድ ያቆማል ብዬ አላስብም። የሰውን ፍላጎት አያቆምም። የሰውን ፍላጎት አያቆምም። ኢትዮጵያ ውስጥ ብዙ ፖድካስቶች አሉ። ኢትዮጵያ ውስጥ በየኒሹ የላይፍ ስታይል ፖድካስቶች አሉ፣ ኢንተርቴንመንት ፖድካስቶች አሉ፣ ሲሪየስ የሆኑ የምንላቸው ፖድካስቶች አሉ፣ ትልልቅ ሰዎች የሚጋበዙበት ፖድካስት ላይ እናያቸዋለን። ለማንጠብቃቸው ሰዎች የሚጋበዙበት ትልቅ ፖድካስቶች አሉና የፖድካስት ማርኬቱ ሰፍቷል፣ ተቀባይነት አግኝቷል በደንብ ብዬ የማስባቸው የሚዲያ እንትኖች መካከል አንደኛው ፖድካስት ነውና እንዴት ይህን ፖድካስት ለመጀመር እንዳሰብን ትንሽ ታብራራ። አሪፍ ትክክል። ብዙ አይነት የፖድካስት አይነቶች አሉ፣ ኢንክሉዲንግ ቢዝነስ ላይም ያሉ ፖድካስቶች አሉ። ጥሩም ናቸው። ኮንቨርሴሽኑ ማብዛት ነው የኛ ዓላማ ወይም ደግሞ የኛ ሀሳብ። ንግድ ላይ የሚወሩ ወሬዎችን ለማስፋት ዶክመንት ያልተደረጉ የነጋዴ ፕሮሰሶችን ሰው እንዲያውቀው ማድረግ፣ በተቻለ መጠን የተለያዩ የንግድን ሀሳቦችን እና የተለያዩ ዳይሬክትሊ ነጋዴ ብለው ራሳቸው የሚጠሩ ሰዎች እና ከዛም አልፎ ደግሞ ወደ ንግድ አትሌቶቹ ነው ወደ ንግድ ዓለም አምጥተን የነሱን አስተሳሰብ ብንከተው የተሻለ የሚባል ነገር እናገኝበታለን ብለን የምናስባቸውን ሰዎች እዚህ አምጥተን እንድናወራቸው ነው። ትልቁ ዓላማ ግን ከስሙ ነጋዴው ከሚለውም ስም ንግድን ምንተነትንበት፣ ንግድን የምናወራበት፣ የንግድ ኮንቨርሴሽኖችን የሚበዙበት ዓላማ ነው በዚህ ፖድካስት ማለት ነው። ስለዚህ ብዙ ኮንቨርሴሽናችን የሚሆነው እንዴት ወደ ከንግድ ዓለም እንዴት ልንቀይረው እንችላለን፣ ብዙ ወጣቶች ደግሞ ሊጠቀሙበት የሚችሏቸውም ነገሮች ናቸው እነዚህ እዚህ ላይ የምናወራባቸው። ብዙ ትላልቅ የሚባሉ አንተም ትረዳዋለህ ብዬ አስባለሁ። ትላልቅ የሚባሉ ባለሀብቶች ቁጭ ብለው የሚጠይቋቸው ጥያቄዎች መሀል ላይ ያለውን ፕሮሰስ አይደለም የሚናገሩት፣ ሲጀምርና አሁን ያለበት ነው። ከእንትን የጀመርኩት የምትባል እውነት ነው። እና መሀል ላይ ያለው ፕሮሰስ ግን በተለይ ደግሞ አሁን ላይ ያለውን ፕሮሰስ ሊያወራው የሚችለው ወጣቱ ነው። አሁን ላይ በቢዝነስ ላይ ያለ በቢዝነስ ላይ የተንቀሳቀሰ ያለ ጥሩ ሰክሰስ ላይ ያለ ወጣቶችን ማቅረብ የምንችልበትን ከዛ ደግሞ አልፎ ትላልቅ የሚባሉ ነጋዴዎችም በእድሜም በእንቅስቃሴም እነሱንም ደግሞ ቁጭ አድርገን ፕሮሰሳቸውም እንደነበረ ማውራት የምንችልበትን አይነት ሚዲያ ለመፍጠር ነው ዓላማው። ንግድን በደንብ አድርገን ዶክመንት ብናረግበትን ስለ ንግድ በደንብ አድርገን የምናወራበትን አይነት የሚዲያ ሀሳብ ነው።
ያንን ይዘው ለመምጣት ነው ማለት ነው። ነጋዴው ይሄንን የንግድ ኮንቨርሴሽኖችን እንዲሰፉ እንዲበዙ ወጣቶች እንዲያስቡት ከባድ እንዳልሆነ ከባድም ቢሆን ደግሞ እንዴት ማለፍ እንደሚችሉ እንዲያውቁት ያዘጋጀ ነው። ለወደፊት የተለያዩ ወርክሾፖችን በአካልም ጠርተን የምናወራባቸው የተለያዩ ኢቨንቶችን የምናዘጋጅበት አይነት ሚዲያ ለመፍጠር ነው ማለት ነው። ይሄ እንደ ጌቱ ይሆናል ማለት ነው። በጣም ረዘም ያለ ኮንተንት ነው። በሰፊው ከሰው ጋር ማውራት ይቻላል። እኛ ዴቱ ላይ የምናገኛቸው ሰዎች እዚህ ጋር አቅርበው ብናወራቸው ለሰው ይጠቅማል ከሚል አንግል ነው። እውነት ነው እንዳልከው ያቺ መጀመሪያና መጨረሻውን ነው ብዙ ጊዜ ፖድካስት ላይ የሚቀርቡ ትልቅ ሰዎች ያው ዘለፋ ሳይሆን የምርም እንደምንትን ለማለት ያክል መጀመሪያ ከዚህ ጀመርኩ አንድ እንትን ነበረኝ አንድ ነገር ነበረችኝ ከሷ ነው ይሄ ነገር ያመጣሁት እና የሚሉ ነገሮች ብዙ ጊዜ በጣም የተለመዱ ናቸውና ሰው ከዜሮ ካልጀመረ የሚሳካለት እስከማይመስለው ድረስ ብዙ ሳቹሬት ተደረገ። ከሊስትሮ ተነስቼ ከዛ ተነስቼ የሚሉ ነገሮች ስላሉ ሰው ከዛ ካልተነሳ መነሳቱ ሳይሆን መነሳቱ ያስደንቅ ነገር ነው። መነሳቱማ ከምንም ይነሳል እኮ ስለ አሁን ይሄ አሁን ክሬት ያደረገውን ነገር ነው። ወጣቶች አይደል አሁን በእኛ ማለት ትልቅ ባለሀብቶች አሁን ስጠቅሳቸው እንትን ድሮ እኔ ከአንድ ታይፕራይተር ላይ ጀመርኩት ምናምን የሚባል ነገር አሁን ሰው ከዛ እንዲጀምር ይገፋፋዋል። ገብተዋል ምንም ከዜሮ መጀመር እንዳለበት ሰው ይሰማዋል። እና መሀል ያለው ፕሮሰስ ምን ይመስላል፣ ምን ችግር ተገጠመ፣ አልጋ ባልጋ ከሆነም ችግር የለውም፣ ችግር ካልገጠመም ችግር የለውም። እሱ እድለኛ ሆኖ ከተሳካለት ሌላ ሰው አይሳካለት ማለት አይደለም። ምን ይመስላል ፕሮሰሶቹ እና ምን ነገሮች ገጠሙት፣ ወጣቱ ምን መማር አለበት ከነዚህ ቢዝነስ ሰዎች የሚለውን ነገር በሰፊው የምናመጣበት ፖድካስት ይሆናል ማለት ነው። ይሄ ሶፍት ላውንቻችን የዛሬ የመጀመሪያ ላውንቻችን ነው። ኦልሞስት ላለፉት 2 ዓመታት በሶሻል ሚዲያው ምን ተማርክ፣ ምን ያገኘው ነገር አለ፣ በተለይ ደግሞ ንግድ ላይ ሊያመጡት የሚችሉትን ንግድ ላይ ሊያውቁት የሚችሉትን ነገር ይህን ጥያቄ ስጠይቅ ጎን ለጎን ጅስት ንግድ ሱቅ መክፈት ብቻ አይደለም። ኦር ደግሞ በእኔ እይታ ሀይላብም ነጋዴ ነው። የራሱ የሆነ ፕሮዳክት አለው ወይም ደግሞ የራሱ የሆነ ሰርቪስ አለው። በማስታወቂያም ይሁን በላይቭም ይሁን በተለያዩ አሁን ቲክቶክ ላይ ባሉ እንቅስቃሴዎች ሀይላብ ቫሊዩ ይዞ መጥቶ እየነገደ ነው ብዬ ነው የማስበው። ግን እነዛ የተማርካቸው ነገሮች ወይም ደግሞ ሰዎች ይጠቅማቸዋል የምታስባቸው ሌሰኖች ምንድን ናቸው? እንትን ኤክስፖዠርን ክሬት ያደርጋል በደንብ ኤክስፖዠር። ለምሳሌ አሁን ታለንት ያለውም ሆነ ሀሳብ ያለው ሰው ወደ ሶሻል ሚዲያ ኮንሲስተንት ሆኖ ኮንፊደንት ሆኖ ኮንተንቶችን ክሬት ማድረግ ከጀመረ ቦታዎች ይደርሳል፣ አሪፍ ቦታዎች ይደርሳል ብዬ የማስበው። ቢካዝ እኔ በህይወቴ የተዋወቃቸዋለሁ ደግሞ አገኛቸዋለሁ ብዬ የማላስባቸውን ሰዎች በሶሻል ሚዲያ ምክንያት አግኝቻለሁ። የትልልቅ ለምሳሌ አሁን ድርጅቶች ለማስታወቂያም ቢሆን ወር ደግሞ ለአንዳንድ ነገሮች ኢቨንቶች፣ ዝግጅቶች ሲዘጋጁ አገኛቸዋለሁ ብዬ የማላስባቸውን ትልቅ ሰዎች አግኝቻለሁ። ከሶሻል ሚዲያ እናውቃለን በሚል አፕሮች አድርገውን ብዙ ኦፖርቹኒቲዎችም እንዲከፈቱልኝ ያደረገ እንትን ሶሻል ሚዲያ ነው። ግን ሶሻል ሚዲያ ስለ አሁን ብዙ ሰው አለ ኢትዮጵያ ውስጥ አይ ቲንክ በሺዎች የሚቆጠሩ ኮንተንት ክሬተሮች አሉ በየትኛውም ፕላትፎርም ኢቨን በፌስቡክም ቢሆን በስናፕቻትም ባይዘው እንደ ሶሻል ሚዲያ ይታያል። በእኛ ሀገር አልተለመደም እንጂ ስናፕቻት ላይ ይሄን ያህል ፎሎወር አለኝ ብሎ መናገር በውጭው እንትን ላይ በጣም እንትን ነው እና ኢቨን እዛ ላይ ራሱ ክሬት የሚያደርግ ሰው እንደ ኮንተንት ክሬተር ይታያል። እና ይሄ ሁሉ ኮንተንት ክሬተር ባለበት ሀገር ግን ሊወጡት የሚችሉት ውስን ሰዎች ናቸው። በጣም እንትን ያልኩት እንደዛ ነው የተረዳሁት። ኮምፒቲሽኑ ገና ነው ባይዘው አልመጣም። በጣም ይሄ ክፍተት አለበት ብዬ የማስበው ሶሻል ሚዲያ ላይ እያንዳንዱ ነገር ከቨር አይደረግም። ለምሳሌ የሆነ የሚታወቁ ኒሾች አሉ፣ ከሌህን ይሰራል የሚባለው እንጂ ከዛም ኒሽ ውጭ ኤክስትራ ኒሾች መምጣት ይችላሉ። እውነት ለመናገር ከሌ በዚህኛው ኒሽ ሰክሰስፉል ስለሆነ ያኛውን መጀመር የለበትም። የራስን ከለር ይዘክ የራስን ፍላጎትና የራስን ኢንትረስት ይዘክ ብዙ ነገሮችን ክሬት ማድረግ ትችላለህ ብዬ አስባለሁ። እና ገና እንትኑ አልተገባበትም። ሶሻል ሚዲያ ውስጥ ገና ነው፣ አልተነካም። ውጪ ተበልቶ ተነስቷል ትሪው እኛ ሀገር ግን አልተበላበትም። እውነቴን የምሬን ነው። ኮንተንት ክሬት የምታደርጉ ሰዎች ከላይ ክሬት ስላደረገ ሳይሆን እናንተ ምንድን ነው እኔ ኮንተንት ክሬት ባደረግ ምንድን ነው ፓሽኔ ምንድን ነው፣ ምን ላይ ስክሪፕት ሳሊዝ መስራት ይችላለሁ፣ ምን ላይ የሆነ ነገር ሳልጽፍ በቃ በራሴ ኢንትረስትድ ሆኜ ደስተኛ ሆኜ ምን ላይ መስራት ይችላለሁ የሚለው ነገር ታይቶ ቢሰራ አሪፍ ነው። እሱ እንልበታለሁ። እና ኮንሲስተንሲ በጣም በከፍተኛ ሁኔታ ኮንሲስተንሲ ማተር ያደርጋል። እንዳልኩ ያልኩት አይ ቲንክ ኮንሲስተንሲ ምንም ነገር ላይ ነው። ምንም ነገር ላይ ጀስት ሶሻል ሚዲያ ላይ ብቻ ሳይሆን ምንም ነገር ማድረግ የሚፈልግ ሰው ጎጂ ባህልም ኮንሲስተንስ ታደርጉ ነው ሱስ የሚሆነው። ትክክል ነው። ስለዚህ እስኪ
እሷ ላይ በደንብ ተንትናት 2 ዓመት ሙሉ አይ ቲንክ ከአንተ በላይ በጣም በአጭር ጊዜ ውስጥ የተለወጡ ሰዎች አሉ በሶሻል ሚዲያ በረጅም ጊዜም ደግሞ ፈጅቶባቸው አሉ። ግን በአንተ ፕሮሰስ ውስጥ ኮንሲስተንሲ ምናልባት መብራት ጠፍቶ ነው ያቺን አንድ ቀን ያልፖስተት ላልካት ከዛ ውጪ እንዴት ነው እንደዚህ ኮንሲስተንሲ ሊኖርክ የቻለው? እና እንዴት ነው ሌሎች ሰዎችም የተለያዩ ስራዎቻቸው ላይ ይሄ አፕላይ ሊያደርጉት የሚችሉ? ኮንሲስተንት ስልክ በየቀኑ ፖስት ማድረግ ላይሆን ይችላል። ኮንሲስተንት ባይ ዘ ወይ ለምሳሌ ለራሳችሁ ያስቀምጣችሁት በ3 ቀን እሰራለሁ ከተባለ በ3 ቀን ማርኳ ማለፍ የለባትም። ለራስ የሚቀመጥ የሆነች ጎል አለች። ከዚህ ቀን በላይ ማሳለፍ የለብኝ ፖስት ሰራር፣ ከዚህ ቀን በላይ ኮንተንት ክሬት ሰራር ማሳለፍ የለብኝ የሚለው ነገር ከተቀመጠ እሱ ነገር ከተከተሉ ኮንሲስተንት መሆን ይችላል። በወር አንዴም ሊሆን ይችላል። ይሄ ምልክ ግን መቋረጥ የለበትም ነው። በነበረው ፔስ መቀጠል አለበት ለራስ በተቀመጠው እንትን። አሁን እኔ የስራው እንትን ሆነና እኔ የምሰራው ስራ ወር ደግሞ እኔ ፖስት ማድረጋቸው እንትኖች ጂኦፖለቲክስ፣ አዳዲስ አፕዴቶች፣ ኒውሶች ምናምን ሆንና ቀን በቀን እፈልግበታለሁ። ቀን በቀን እንትን ማድረግ አለብኝ። ስለዚህ እሱንም እንደ ዲዩቲ መውሰድ ነው። ይሄ በቃ ዲዩቲ ነው። እኔ ያልሰራውምና ኮንተንት አለም ጠፋለች ማለት አይደለም፣ ግን ስቲል ለእኔ ዲዩቲ አድርጌዋለሁ። ኮንተንቱን መስራቱን ያቺን ነገር ሰርቼ ፖስት ማድረጉን ለእኔ ስራ አድርጌዋለሁ። ስለዚህ ኤቭሪዴይ ስለምወደውም የማወራቸውን ነገሮች የምሰራቸውን ነገሮች ሰው ጋር ዴሊቨር አድርጌ ሰው ያለው ለእኔ ፊድባክ ደስ ስለሚለኝም እንደ ስራም እንትን ስላልኩት ኮንሲስተንት እንደሆን እሱ አግዞኛል ብዬ አስባለሁ። አንደኛ የምወደው ስራ መሆኑ ነው። የምወደው ነገር መሆኑ do what you like and you'll never have to work for a single day for free life ይባላል። የምትወዱት ነገር ስሩና አላድርጉትና እድሜ ልካችሁን ስራ ትሰሩ እንደሚባለው ማለት ነው። እንደ ሆቢ የራሳችሁን ፕራክቲስ እንደምታደርጉት አይነት ነገር ነው የምትመለከቱና ኮንሲስተንት ለመሆን እሱ አግዞኛል ብዬ አስባለሁ። በጣም አሪፍ ነገር መሆኑ አይ ቲንክ እሱም አንድ ፓርት ነው። በተመሳሳይ ደግሞ በጣም ብዙ ሰዎች ቶሎ ሪዛልት ይፈልጋሉ። ቶሎ የሆነ ነገር ማግኘት ይፈልጋሉ። ቶሎ ሪዛልት ይፈልጋሉ። ቶሎ የሆነ ነገር ማግኘት ይፈልጋሉ። ንግድ ላይም ይሁን ሶሻል ሚዲያ ላይም ይሁን ብዙ ነገሮች ላይ እና እሱንስ እንዴት ነው ልትቀይር የቻልከው? ወይም ደግሞ መቀየርም ባትለው ኮንሲስተንሲ መውደድ ስራ መውደድ አንድ ፓርት ሆኖ እያለ ወደኸው ለውጥ እያመጣውበት አይደለም ብሎ ብዙ ሰዎች ጊቭ አፕ አድርገው ያቆማሉ። ትክክል። እሱንስ አይ ቲንክ እነሱ ኤም አድርገው የሚገቡት የሶሻል ሚዲያ ላይፍ የሚባለውን ነገር ነው ብዬ የማስበው። ኤም አድርገው የሚገቡት ለምሳሌ አሁን አንድ በጣም የምናውቀው ወር ደግሞ በጣም ፌመስ የሆነ ሰው ቆንጆ መኪና እየነዳ ካየሁት እኔ እሱን ኒሽ ተከትዬ ቆንጆ መኪና ነዳለሁ ማለት አይደለም። ገብቶሃል? ቴክስ ታይም። እሱ 6 ዓመት 7 ዓመት ሰጥቶ ነው ይችላል ያመጣው። እሱ የሚወደው ሰው አለ፣ እሱ ፋን ቤዝ አለ የገነባው። እሱ ነገር ለመገንባት እንደሱ መስራት አለብኝ። እሱ የነዳው መኪና ለምን አልነዳው ማለት ያው እንትን ይላል፣ ይከብዳል። እሱ የደረሰበት እንዴት አልደረስኩም ብሎ ራስን ቢት ማድረግ ተስፋ መቁረጥ ይከብዳል። እንዳልኩ በአጭር ጊዜ ሰክሰስ ይመጣ ይችላል። በአጭር ጊዜ በመቶ ሺዎች በሚሊዮን የሚቆጠር ፎሎወር ታመጣ ትችላለህ። ግን ከዛ በኋላ ላትቀጥለው ትችላለህ። ላትቀጥለው ትችላለህ። ይሄ በጣም ትልቅ የሆነ ሌሰን ነው። ኦፍ ኮርስ ላይፍ ስታይሉን ፈልጎ ፕሮሰሱን ፈልጎ የሚመጣ ሰው፣ ላይፍ ስታይሉን ፈልጎ የሚመጣ ሰው እና ፌሙን ፈልጎ የሚመጣ ሰው በአጭሩ አሁን ፌሙ በቃ አውትካሙን ፈልጎ ከመጣ ብዙ ነገሩ ሳያሳካው ይወጣል። በሌሎች ስራዎች ላይም እንደዛ ነው። በጣም አሁን ሰዎች ታገኛቸው ምናምን አንተ እንትን የለህም እንዴ ምናምን ማለት የምትልበት ጊዜ አለ። አንዳንዴ በቃ የሆነ ስለገባ የሚታፈስ አይነት አድርገው እንደዛ አስበው ስለሆነ የሚገቡት ብዙዎቹ ጭለውጥ እየመጣ አይደለም፣ ሰው እየመጣ እንትን እየሄደኝ አይደለም፣ ስለዚህ ባቆመው አይነት ነገር ወደሚባል ይገባል። እሱ ደግሞ መሀል ላይ ተስፋ ቆረጥ ማለት ደግሞ በቃ ቢቀርብን የሚሻለው እንትን ብለህ ደግሞ መመለስ ደግሞ አይሆንም። ባይዘው የኢትዮጵያ ሶሻል ሚዲያ እና የኢትዮጵያ የማህበራዊ ሚዲያ ተከታታይ በጣም ክፉ ነው። ሁለት ቀን ካላየክ ያው ይረሳል። 2 ቀን የፋይፍ ላይ ካልመጣ ይረሳል። ግድ ነው ኮንሲስተንት መሆን አለባችሁ። ፊታችሁ ከተለመደ፣ ኮንተንታችሁ ከተወደደ እና ሰው እንደ ሰው ከወደዳችሁ ሊያይ ይፈልጋሉ። መንገድ ላይ ሲያይክ ደስ ይለዋል ምናምን። እሱ ነገር ታይቶ በቃ እኔም እንደከሌ ሰላም መባል ፈልጋለሁ፣ እኔም እንደከሌ እንደዚህ መንዳት ፈልጋለሁ፣ እኔም እንደከሌ እንደዚህ ቦታዎች መጋበዝ ፈልጋለሁ ብለህ ከሌን እንትን አድርገህ የምትገባ ከሆነ አይሆንም። ሁልጊዜም ለራስህ ሞዴል መሆን ያለበት አንተ ራስህ ነህ። የዛሬ 5 ዓመት ወይ የዛሬ 10 ዓመት ያለው ኃይላብ ለኔ ነው ሞዴል መሆን ያለበት እንጂ ከሌን ሞዴል ይዤ አይደለም መሄድ ያለብኝ። የዛሬ 10 ዓመት ይሄን አደርጋለሁ፣ የዛሬ 5 ዓመት ይሄን አደርጋለሁ የሚለው ሞዴል አስቀምጬ ነው እንጂ መሄድ ያለብኝ ከሌ ሌክሰስ ስለነዳ እኔም
ማንበብ ይችላል። አውትካሙን በቃ አውትካሙን ፈልጎ የሚመጣ ሰው ፕሮሰሱ ስለሚከብደው ይተዋዋል። ላቭ ዘ ፕሮሰስ። እዚሁ ላይ አንተ ከተናገርካቸው ሀሳቦች የተመቹኝን ለየትኛውም ስኬትን ፈልጎ ለሚንቀሳቀስ ሰው በሶሻል ሚዲያ የሚሆን ከሶሻል ሚዲያ ውጪ ትልቁ ነገር ኮንሲስተንሲ ላይ ያልካት ናት። ኮንሲስተንሲ በየቀን ቀኑ የሚሆን በየሳምንቱ የሚሆን አንዴ ጀምሮ አለማቆም አስፈላጊ የሚባል እንቅስቃሴ ነው፣ ወይም ደግሞ አስፈላጊ የሚባል የስኬት አንዱ አካል ነው። ጎን ለጎን ኮንሲስተንሲ እንዴት ነው የምናመጣው ብለን ደግሞ ስናስብ ፓሽን አንዱ አካል ነው። ብዙ ሰዎች ግን ነገሮች ሲከብዱ ፓሽን የምትለው ነገር ያው እየጠፋ ይመጣል። ለእናንተ ምናልባት ነገሮች ሲከብዱ ማለት ኮመንቱ ሲቀየር ሊሆን ይችላል፣ የሚያደንቅ ሰው ሲዞር ሊሆን ይችላል። ያኔ ትሰራዋለህ ወይ አታቆመውም ወይ ፍላጎቱ ስቲል ይኖራል ወይ? ያ አንዱ እንትን ነው። እሱ ብቻ አይደለም፣ ቪው ባታገኝ እንዴት ነው የሚሆነው? በተመሳሳይ ማስታወቂያ ባይመጣ ስራዎች ባይመጡ እንዴት ነው የምትሆነው? ሁሌ ፋሲካ የለም። ፕሮሰሱ ነው በቃ ፕሮሰሱን ተከትለህ የምትሄድ ከሆነ ጥሩ የሚባል እንትን ይፈጥራል ብዬ አስባለሁ። እና እሱ ላይ ሰዎች ኤምፋሳይዝ እንዲያደርጉበት በደንብ እንዲያውቁት አይነት ነው መልዕክት ለማስተላለፍ። ብዙ ሰው አለ አሁን ሄት ኮመንት ፈርቶ ያልጀመረ። እኔ ራሱ ማውቃቸው በጣም አሪፍ ኮንተንት ክሬተር ሆነው አሪፍ በቃ ቆንጆ ኮንተንት መስራት እንደሚችሉ እያወቁ ከሚያወሩት ነገር ካቀራረጻቸው ብዙ ነገር በቃ ለምን አትጀምሩም ብዬ ፑሽ ግን ሄት ኮመንት ፈርተው የሚሉ ሰዎች አሉ። እንደኔ ኮመንት ሴክሽን ሄት ኮመንት ያለበት ኮመንት ሴክሽን አለ ብዬ አላስብም። በደንብ ነው ደግሞ የሚመልሰው። በደንብ ነው የሚመልሰው። ያው እንደውም በፊት ይብሰ አሁን እንደንትን ነው የሚመልሰው። አሁን ባይዘ እንደፈን ነው የሚመልሰው። በፊት የምር ነበር መቃጠለው የምር በቃ ተናል። ግን ከዛ አንዳንዴ ሲያስቡ ግን በቃ የምር በቃ ስራዬ ብሎ ኮንተንት ክሬተሩን ሬጅ ቤት ለማድረግ የሚቀመጥ ሰው አለ። ካርድ ሞልቶ የሚቀመጥ ሰው አለ አንተን ለመስደብ ስራዬ ብሎ። እንዴት እንዳወቅሁ ታውቃለህ? የኔ ኮመንት ላይ ያየሁት የሌላ ሰው ኮመንት ላይ ያየሁት ተመሳሳይ ኮመንቱም ራሱ ነው እባክተው። ከዛ አይ ምን እባክተው ትለ ስራ ነው ብቻ እሱን ካየሁ በኋላ አንዳንድ ሰው የምርም በቃ እንደዚህ ለማድረግ የሚወጣ ሰው አለ። የምታደርገው ነገር የለም። ባይዘ ለኤንጌጅመንት ይረዳል። ኮመንት ባደረገልህ ቁጥር እንትን የለውም። ቲክቶክ አማርኛ ያነብም ምንም ቢልክ ለኤንጌጅመንት ነው የሚረዳክ የሚጨምርልክ ኢንጌጅ ያደርግልሃል። እኔ አሁን በፊት በደንብ ወደ እንትን ይወስደው ነበር እንዴት ሰው እንደዚህ ይለኛል እና የሚለው ነገር ግን ለማቆም አስቤ አላውቅም ለጭራሽ። ያው ተስፋ ለማቆም ትልቁም አውቃለሁ። ተስፋ ማትቆርጦ እኮ የሆነ ነገር አልመህ ስትገባ ነው። ገብቶሃል? የሆነች ነገር አልመህ ስትገባ ይሄ እንደ ከሌ መኪና ልንዳ አይደለም ወይ እንደሱ ፌመስ ልሆን አይደለም ወይ እንደሱ ከሌን ማወቅ አለብኝ እንደሱ መልበስ አለብኝ ብለህ ሳይሆን በቃ በዚህ በኮንተንት ክሬሽን የሆነ ቦታ መድረስ አለብኝ፣ የሆነ ማሳካት የምፈልገው ነገር አለ፣ የሆነ አንድ ግሩፕ ኦፍ ፒፕል በሆነ ጉዳይ ላይ ኤጁኬት ማድረግ አለብኝ ብለህ እሱ ነገር ለማሳካት የምትንቀሳቀስ ከሆነ ምንም የምታቋርጥበት እንትን የለውም፣ የምታቋርጥበት መንገድ የለውም። እና እሱን አድርገው ቢነሱ እመክራለሁ። በጣም አሪፍ። የቲክቶክ ነጋዴዎች ሶሻል ሚዲያ ነጋዴዎች ነግድ አልከኝ እኮ አሁን ሶሻል ሚዲያም ያው ንግድ ነው። ሰርቪስ ነው የምንይዘው እኛ። ታማኝነታችንን ሰው የሚከተለን ሰው ይዘን ነው ይሄ ነው ሰርቪሳችን ብለን የምንመጣው። ያን ሰርቪስ ተመጣጣኝ ነው በምንለው ነገር ሴል እናደርገዋለን። ሰው የሚጠቀማል፣ ለኛው እንትን ይልበታል። እና ነጋዴ ናቸው ስላልከኝ አመሰግናለሁ። በጣም አሪፍ። በመጨረሻ ይህንን ፖድካስት ለሚከታተሉ ሰዎች የምትመክረው ላስት ብለህ የምታስበው በአሁኑ ሰዓት ላይ ወደ ንግድም ማለፍ ሊሆን ይችላል፣ ወደ ሶሻል ሚዲያ ሊሆን ይችላል፣ የራሳቸውን ነገር ግን ለመጀመር እያሰቡ ላሉ ሰዎች የምትመክረው ምክር ምንድን ነው? መጀመሪያ ሰብስክራይብ አድርጉ። ያያችሁ እስካሁን ካላረጋችሁ እንዴት? እስካሁን ካላረጋችሁ ሰብስክራይብ አድርጉት። በተለይ ቢዝነስ ለመጀመር የምታስቡ ወጣቶች ብዙ ጊዜ በጣም አይ ቲንክ ከኮሮና በኋላ ብዙ ሰው ወደ ራስ ቢዝነስ የመግባት እንትኑ ጨምሯል፣ ተነሳሽነቱ ብዙ ካስተዋል ስሞል ቢዝነስ ምናምን ተብሎ ነው ብዙ ሰው ወደ አሪፍ እንትን የመጣውና ያኔ ይሄ እንደዚህ አይነት ፖድካስቶች አልነበሩም። ከዛ በኋላ ግን እየሰፉ ነው። ከዛ በኋላ እየሰፉ መጡና የኢንተርኔት ዩዜጅም
ኢንተርኔት ዩዘጅም እየጨመረው መጥቷል። አሁን የሰው ተደራሽነትም በከፍተኛ እንትን ብሏል እና ያኔ የነበረው ስትራግል ማን ይምከረኝ፣ ኢንፎርሜሽን ከየት ላገኝ፣ ኪሳራው እንዴት ላድርግ ምናምን የሚሉ ነገሮች ፍርሃት ነበረ፣ እንዴት ስቴፕ ለማድረግ ወደ ቢዝነስ ለመግባት እና አሁን ግን አትፍሩ ባይ ነኝ። ህልም ተፈርቶ ሳይተኛ አይታደርም እና ቢዝነስ ለመግባት የምታስቡ ሰዎች፣ የራሳችሁን ስራ ለመጀመር የምታስቡ ሰዎች፣ ንግድን በሉት ሶሻል ሚዲያን በሉት ከፈለገ ሱቅ በደረቴ መሆን ይችላል፣ ስራ ነው። እሱን ለመጀመር የምታስቡ ሰዎች ከአሁን ነው የሚጀምረው። ሌትስ ሴይ ከፕሪፓሬሽን ሊጀምር ይችላል። ምክር ከመጠየቅ ሊጀምር ይችላል። ለምሳሌ እኔ ከአንተ ምክር ከጠየቅኩ ቢዝነስ ለመስራት አስቤ ከአንተ ምክር ከጠየቅኩ እየጀመርኩ ነው ቢዝነሱን መስራት፣ ቢዝነሱን በሁለት እግር ማቆም እየጀመርኩ እና ከዛሬ ነው የሚጀምረው። አካባቢያችሁ ካሉ ሰዎች፣ ቢዝነሱን ከሚሰሩ ሰዎች፣ እዚህ ላይ ከሚቀርቡላቸው ሰዎች፣ በብዙ ሴክተር ቢዝነስ ላይ ያሉ ሰዎች እዚህ ፖድካስት ላይ ይቀርባሉ የሚል እምነት አለኝ። በደንብ ጎትተንም ቢሆን ችግር የለም፣ ያሉበትን ሄደን ቢሆንም ችግር የለም። እነሱን ለማቅረብ ማኒፋክቸሪንግ ሊሆን ይችላል፣ መልቲሚዲያ ሊሆን ይችላል፣ ብዙ ነገሮች ላይ መስራት የምታስቡ ሰዎች ከዚህ ጀምሮ መከታተል ትችላላችሁ ባይነኝ። ስኬትን ሙሉ በሙሉ 100% ስኬትን አስባችሁ አትግቡ። 100% የሚባል ነገር የለም። ፌል ማድረግ ሊኖር ይችላል፣ አለመሳካት ሊኖር ይችላል፣ መውደቅ መነሳት ሊኖር ይችላል። ወድቆ አለመቅረት ነው ዋናው። አንድ ፖስት አይቼ ነበረ፣ የህይወቴ ደፋ ቀና ጀምሯል፣ ግን ደፋ ብያለሁ እስካሁን ቀና አላልኩም የሚል አይቼ ነበርና ደፋ ቀናው አለ፣ መውደቅ መነሳቱ አለ። ዋናው ወድቆ አለመቅረቱ ነው። ደፋ ብሎ አለመቅረቱ ነው ዋናው። እና ወጣቶች ያው ይሳካል፣ አብረን እናድጋለን። እንግዲህ የነበረን ቆይታ ነው ይመስል ነበር። በተቻለ መጠን ኃይለአብም ከሱ ጋር ያሉትን እውቀቶች ለእናንተ ለማካፈል ሞክሯል። ከዛም ባለፈ ደግሞ በንግድም በሶሻል ሚዲያ ላይም ላላችሁ ሰዎች ጥሩ የሚባል ምክሮች ናቸው ብዬ አስባለሁ። ከአሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እናመሰግናለን። መልካም ቀን። በተመሳሳይ ሰዓትና በተመሳሳይ ፕሮግራም በሚቀጥለው ሳምንት እስክንገናኝ ድረስ ቸር ቆዩ። ቀጣይ ማን ይቅረብ? ከሶሻል ሚዲያ እኔ ቢቀርቡ ብዬ የማስባቸው በጣም ከሚዲያውም እንደዚህ ከመጠየቅም ጠፍተው ብዬ የማስበው በእኔ ኒሽም ተቀራራቢ ኒሽ ያለው ወጣት ሙሴ ሰለሞን ቢቀርብ ደስ ይለኛል። ጠብቁ።